ቁረይሾችን መስደብ እሳደባለሁ ነገር ግን እርሶን አንድ የፀጉር ዘለላ ሊጥ ውስጥ ቡኮ ውስጥ ገብታ ተስባ እንደምትወጣው እርሶንም ስቢያወጣውታለሁ ከዛ የተቀሩትን ልመልስላቸው ልስደባቸው አላቸው ሐታ መስጂድ ውስጥ ሰላት ከተሰገደ በኋላ ተነስስቲ ግጥም አሰማን ያው ነብዩ አለይሂ ሰላቱ ወሰለም ወሩሁል ቁዱስ ማክ ጅብሪል ካንተ ጋር ነው እስቲ ግጥምን አሰማን ብለው ያነሳሱት ያበረታቱት ነበር ነብዩ አለይሂ ሰላቱ ወሰለም ከኔ ኡመት ለኔ ኡመት ሩህሩህና አዛኝ ብሎ ማለት አቡበክር ነው ነብዩ አለይሂ ሰላቱ ወሰለም በዲን ደግሞ በጀግንነት በጥንካሬ ዑመርን የሚደርስ የለም አሉ ነብዩ አለይሂ ሰላቱ ወሰለም ዑስማን ደግሞ እፍረትን መተናነስን ራስን ዝቅ ማድረግ ተሰጣል ፍርድ ደግሞ ከተፈለገ አንድ ውሳኔን አንድ ፍርድን መፍረድ ከተፈለገ አሊ ያለላችሁ መቅራት ከፈለጋችሁ ቁርአን እንደተወረደው ማንበብ ከፈለጋችሁ ደግሞ ኡበይ ኢብኑ ከዕብ ጋር ሄዱ ፈራኢድ ከፈለጋችሁ የውርስን ዕውቀት ከፈለጋችሁ ዘይድ አለላችሁ ሐላልና ሐራምን ማወቅ ከፈለጋችሁ አብጠርጥራችሁ መለየት ከፈለጋችሁ ሙዓዝ ኢብኑ ጀበል ጋር ሂዱ ፈረስ ላይ ሆነ በመዋጋት እንደ አቢ ቀታዳ የሚደርስ የለም ሐሳን ኢብኑ ሳቢት ምን አለ እንደዚህ አይደለም ያ ረሱላህ አሱሉከ ከማ ተሰሉ الشعير من العجين አለ እግረኛ ጦርን በመምራት ደግሞ ሰለመተ ኢብኑ አክዋን የሚደርስ እንደ ሐሳን ኢብኑ ሳቢት ሁላችሁም ታውቁታላችሁ ሻዒር ነው ገጣሚ ነው በዚህ ግጥሙ ለኢስላም እንዲሰራ እንዲተገብር ነብዩ አለይሂ ሰላቱ ወሰለም ያነሳሱት ነበር يا قناة البركة نور الهدى فيك علم يسقي القلوب صدى حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا ويرضاه والصلاة والسلام الأتمان الأكملان على أشرف خلق الله محمد بن عبد الله وعلى آله وصحبه ومن اهتدى بهداه أما بعد السلام عليكم ورحمة الله وبركاته ወጣት ፊት ቆሞ ማውራት ደስ ይላል አይደል ለነገሩ እኛም ወጣት ነን ገና ነን እኔም ከ20 በላይ ነኝ እናንተም ከ20 በላይ ናችሁ አይደለም ስለዚህ ሁላችንም ወጣቶች ነን ማለት ነው ወጣት ብዙ አካላቶች ይፈልጉታል ተብሎ ተደጋግሞ ተነግሮናል ተወርቶልናል ናም ወጣትን ብዙ አካላቶች ይፈልጉታል ወጣትን አላህ ይፈልገዋል ወጣትን ሸይጣን ይፈልገዋል ወጣትን መንግስት ይፈልገዋል ወጣትን የማይፈልገው አካል የለም ለምን መስራት የሚችል አካል ስለሆነ የሆነ ነገር ማበርከት የሚችል አካል ስለሆነ አፍላ እድሜ ላይ ያለ ስለሆነ ጥንካሬ ላይ ያለ ስለሆነ ሁሉም አካል ወጣትን ይፈልጋል ወጣት የጥንካሬ እድሜ እንደሆነ አላህ Subhanahu Wa Ta'ala ይነግረናል الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا إلى الله سبحانه وتعالى الله እናንተን መጀመሪያ ሲፈጥራችሁ ደካማ ነበራችሁ የልጅነት የህፃንነት እድሜ ማለት ነው አንድ ህፃን ከጎኑ አጋዥ ከሌለው ከጎኑ አይዞህ የሚለው ከሌለ ከጎኑ ሲያለቅስ አይዞህ ብሎ ለቅሶውን የሚያስቆመው አካል ከሌለ ብቻውን መቆም አይችልም ስለዚህ መጀመሪያ ስትፈጠሩ ደካሞች ነበራችሁ ለአላህ Subhanahu Wa Ta'ala ከዚያ ይህ ደካማነት እድሜ ስትጨርሱ ደግሞ ጠንካራ ሆናችሁ ለአላህ Subhanahu Wa Ta'ala የትኛው አሁን እናንተ ያላችሁበት እድሜ ማለት ነው የወጣትነት የሸባብነት እድሜን የጥንካሬ እድሜ ለአላህ Subhanahu Wa Ta'ala ከዚያ በዚህ ባላችሁበት አትቀጥሉም ተመልሳችሁ ደካማ ትሆናላችሁ ለአላህ Subhanahu Wa Ta'ala የትኛው እድሜ የእርጅና የሽምግልና እድሜ ማለት ነው ለዚህ ነው ዑለማዎች ምን ይላሉ አላህ Subhanahu Wa Ta'ala
ብዙ ትእዛዞችን አዞናል። ብዙ ነገር ዋጅባት አድርጎብናል። መስራት ያለብንን ግዴታዎችን ነግሮናል አላህ Subhanahu Wa Ta'ala። ነገር ግን እነዚህ ዋጅባቶችን ግድ የሆኑ ተግባሮችን 100% የሚፈልገው አላህ ከማን ነው? ከወጣቱ ነው ማለት ነው። 100% እንዲሰራለት ትእዛዙን አሟልተው እንዲተገብሩለት የሚፈልገው ከናንተ ከወጣቶች ነው። ለምን አንድ ልጅ ብሉግ እስኪደርስ ድረስ 15 ዓመት እስኪሞላው ድረስ ተካሊፈ ሸሪዓ የሸሪዓ ግዴታ የለበትም ማለት ነው። 15 ዓመት ወይ ደግሞ ሲነል ብሉግ አቅመ አዳም እስኪደርስ ድረስ ማለት ነው። አንድ ሰው ደግሞ እድሜው ገፍቶ እርጅና መጥቶበት ተካሊፈ ሸሪዓን የሸሪዓን አህካም ህግጋት መስራት መተግበር ካልቻለ የሚግራራለት ዒባዳዎች አሉ ማለት ነው። ቆሞ መስገድ ካልቻለ ተቀምጦ ይሰግዳል። ተቀምጦ መስገድ ካልቻለ ተኝቶ ተጋድሞ ይሰግዳል። መጾም ካልቻለ ይበላና ፊድያ ያወጣል። ብዙ ተካሊፈ ሸሪዓዎች ይግራሩለታል ማለት ነው። ወደ ወጣቱ ስንመጣ ግን 100% ሙሉ በሙሉ አላህ ተካሊፈ ሸሪዓን የሸሪዓን ተግባር እንድንሰራ እንድንተገብር ይፈልጋል። ይህ መመረጥ ነው ማለት ነው። የወጣትነት እድሜ ብሎ ማለት የመመረጥ እድሜ ነው። መስራት ከቻልን ማድረግ ከቻልን ለዚህ ነው እኮ የወል ቂያማ አላህ Subhanahu Wa Ta'ala ፊት ለፊት ቆመን ከምንጠየቃቸው ጥያቄዎች አንዱ አሁን እናንተ ያላችሁበት እድሜ ነው። ወጣትነትህን በምን አሳለፍክ? ወጣትነትህን በምን ጨረስከው? ምን ሰራህበት? ምን አደረክበት? ተብለን የወጣትነት እድሜያችንን እንጠየቅበታለን ማለት ነው። ይህም ትኩረት የተሰጠው እድሜ መሆኑን ያመላክተናል። እድሜያችን የወጣትነት ጊዜያችንን መስራት ከቻልን ተግባራዊ ማድረግ ከቻልን ብዙ ነገር ማድረግ እንችላለን። አላህ Subhanahu Wa Ta'ala ይገረማል አሉ ነብዩ አለይሂ ሰላቱ ወሰላም። ያዕጀቡ ላሁ ሊሻብን ለይሰ ለሁ ሰብዋ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ይገረማል፣ አላህ ይደነቃል። ከማን ነው የሚገረመው? አላህ Subhanahu Wa Ta'ala። ከማን ነው የሚደነቀው? አላህ Subhanahu Wa Ta'ala። ስለዚህ ይህን ወጣት አላህ ይገረምበታል አሉ ነብዩ አለይሂ ሰላቱ ወሰላም። ከየትኛው ወጣት? ለይሰ ለሁ ሰብዋ ስሜቱን የማይከተል ወጣት፣ አላህ ባለው ቦታ የሚገኝ ወጣት፣ አላህ የሚወደውን ነገር የሚሰራ ወጣት፣ አላህ የፈቀደው ቦታ ላይ የሚገኝ ወጣትን አላህ ይገረምበታል አሉ ነብዩ አለይሂ ሰላቱ ወሰላም። ለምን ከተባለ ወጣት ብዙ የሚያታልሉት ነገሮች አሉ፣ ብዙ የሚስቡት ነገሮች አሉ፣ ብዙ አልባሌ ቦታዎች የሚሄድባቸው ቦታዎች አሉ። ይህን ሁሉ እምቢ ብሎ ይህን ሁሉ አልፈልግም ብሎ ይህን ሁሉ አይገባኝም ብሎ የአላህን ትእዛዝ ሲያከብር በአላህ ትእዛዝ ቦታ ላይ አላህ በፈቀደው ቦታ ላይ ግዴታ ባደረገው ቦታ ላይ ሲገኝ አላህ ይገረምበታል። ይህ ሸረፍ ነው። ይህ ትልቅ ስጦታ ነው። ትልቅ ደረጃ ነው። አንተ አላህ ተገረመብህ ብሎ ማለት አላህ ወዶሃል ማለት ነው። አላህ ተገረመብህ ብሎ ማለት አላህ ጀነትን ሊያወርስህ ነው ማለት ነው። አላህ ተገረመብህ ብሎ ማለት ትልቅ ቦታ ላይ አላህ አስቀምጦሃል ማለት ነው። ስለዚህ እኛ የት ነው ያለነው? ወጣት አሁን እዚህ ውስጥ ያለን አብዛኛው ፐርሰንት ወጣት ነው። የት ነው ያለነው? ይህን ወጣት ደግሞ መንገድ የሚያሳይ ወዴት መሄድ እንዳለበት የሚጠቁም አንድ ላይ ተሰባስባችሁ ለኢስላም ስሩ፣ አንድ ላይ ተሰባስባችሁ ለኢስላም የሆነን ነገር አበርክቱ የሚል ተቋም ደግሞ መጥቶላችኋል። ከዚህ ተቋም ጋር ምን ያህል እንተዋወቃለን? አንድ ሁለተኛ እያንዳንዳችን እዚህ ቤት ያለን ሰዎች አንድ አይነት ሰዎች አይደለንም። በተለያዩ ደረጃዎች እንለያያለን። በተለያዩ ተሰጥኦዎች ደግሞ እንለያያለን። አላህ Subhanahu Wa Ta'ala በሰጠን ተሰጥኦ ለኢስላም ምን እየሰራን ነው፣ ምን እያበረከትን ነው፣ ምን እያደረግን ነው የሚለውንም ደግሞ ራሳችንን ልንጠይቅ ይገባል። አንድ ሰው ሙስሊም እስከሆነ ድረስ ለኢስላም የምሰራው ነገር የማበረክተው ነገር የለም ማለት አይችልም። ሁሉም
በተሰጠው ነገር ማበርከት መስራት ይችላል። ነብዩ አለይሂ ሰላቱ ወሰላም ይህንን በተግባር አሳይተውናል። የሰሃቦችን ማህበረሰብ ስንመለከት ሁሉም የተለያየ ክህሎት አለው። ሁሉም የተለያየ ተሰጥኦ አለው። አብዛኛው ጊዜ ነብዩ አለይሂ ሰላቱ ወሰላም ሰሃቦችን በሚጣሩ ሰዓት በስማቸው አይጠሯቸው ነበር። ለነሱ በተሰጠው ክህሎት ለነሱ በተሰጠው ተሰጥኦ ነበር የሚጣሩት። አርሐሙ ኡመቲ ቢኡመቲ አቡበክር ነብዩ አለይሂ ሰላቱ ወሰላም ከኔ ኡመት ለኔ ኡመት ሩህሩህና አዛኝ ብሎ ማለት አቡበክር ነው ነብዩ አለይሂ ሰላቱ ወሰላም። ይህ የአቡበክር ተሰጥኦ ነው ማለት ነው። በዚህ ተግባሩ፣ በዚህ አኽላቁ፣ በዚህ ስነ ምግባሩ ብዙ ነገር መስራት ይችላል። የሀገር ሽማግሌ መሆን ይችላል አዛኝ ስለሆነ። የተጣላን ሰው ማስታረቅ ይችላል አዛኝ ስለሆነ። ይህ ያንተ ተግባር ነው፣ በዚህ ስራ ግፋበታል ነብዩ አለይሂ ሰላቱ ወሰላም። ወአሸዱሃ ፊ ዲንላሂ ዑመር በዲን ደግሞ በጀግንነት በጥንካሬ ዑመርን የሚደርስ የለም አሉ ነብዩ አለይሂ ሰላቱ ወሰላም። ጀግና ነህ፣ ሰው ያከብርሃል፣ ሰው ይፈራሃል። የተሰጠህን ነገር ለኢስላም አውለው ነው። ወአስደቁሃ ሐያአን ዑስማን ደግሞ እፍረትን፣ መተናነስን፣ ራስን ዝቅ ማድረግ ተሰጥሃል። በዚህ ነገር ለኢስላም ስራበት። ወአቅዳሃ አልዩን ፍርድ ደግሞ ከተፈለገ አንድ ውሳኔን አንድ ፍርድን መፍረድ ከተፈለገ አሊ ያለላችሁ የሱ ተሰጥኦ ይሄ ነው ነብዩ አለይሂ ሰላቱ ወሰላም። ወአቅራኡሃ ኡበይ ኢብኑ ከዓብ መቅራት ከፈለጋችሁ ቁርአን እንደተወረደው ማንበብ ከፈለጋችሁ ደግሞ ኡበይ ኢብኑ ከዓብ ጋር ሄዱ። ወአፍረዱሃ ዘይድ ኢብኑ ሳቢት ፈራኢድ ከፈለጋችሁ የውርስን ዕውቀት ከፈለጋችሁ ዘይድ አለላችሁ። ወአለሙሃ ቢልሐላል ወልሐራም ሙዓዝ ኢብኑ ጀበል ሐላልና ሐራምን ማወቅ ከፈለጋችሁ አብጠርጥራችሁ መለየት ከፈለጋችሁ ሙዓዝ ኢብኑ ጀበል ጋር ሂዱ። ወኸይሩ ፍርሳኒና አቢ ቀታዳ ፈረስ ላይ ሆነ በመዋጋት እንደ አቢ ቀታዳ የሚደርስ የለም። ወኸይሩ ረጃለቲና ሰለመተ ኢብኑ አክዋ የእግረኛ ጦርን በመምራት ደግሞ ሰለመተ ኢብኑ አክዋን የሚደርስ የለም። እንደዚህ ያሉ ነብዩ አለይሂ ሰላቱ ወሰላም ሰሃቦችን በተሰጣቸው ነገር ኢስላምን እንዲደግፉ ከኢስላም ጎን እንዲቆሙ ያበረታቱ ነበረ። ሐሳን ኢብኑ ሳቢት ሁላችሁም ታውቁታላችሁ። ሻዒር ነው፣ ገጣሚ ነው። በዚህ ግጥሙ ለኢስላም እንዲሰራ እንዲተገብር ነብዩ አለይሂ ሰላቱ ወሰላም ያነሳሱት ነበር። ሐታ መስጂድ ውስጥ ሰላት ከተሰገደ በኋላ ተነስ እስቲ ግጥም አሰማን ያው ነብዩ አለይሂ ሰላቱ ወሰላም። ወሩሁል ቁዱስ ማክ ጅብሪል ካንተ ጋር ነው እስቲ ግጥምን አሰማን ብለው ያነሳሱት ያበረታቱት ነበር ነብዩ አለይሂ ሰላቱ ወሰላም። አንዴ የመካ ሙሽሪኮች ነብዩ አለይሂ ሰላቱ ወሰላምን ተሳደቡ። መጥፎ ነገር ከምላሳቸው ወጣ። ይህን ነገር ሐሳን ሰማ። በዚህ ጊዜ ወደ ነብዩ አለይሂ ሰላቱ ወሰላም መጣና ያ ረሱላህ እነዚህ ሰዎች እርሶን እየሰደቡ ነው፣ ፍቀዱልኝና በግጥም ለነዚህ ሰዎች መልስ ልስጣቸው፣ ልስደባቸው ቁረይሾችን አላቸው ለነብዩ አለይሂ ሰላቱ ወሰላም። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ሐሳን እኔም እኮ ቁረይሽ ነኝ አሉ ነብዩ አለይሂ ሰላቱ ወሰላም። ቁረይሽን በአጠቃላይ ከተሳደብክ እኔንም ትሰድበኛለህ፣ እኔም የቁረይሽ ጎሳ ነኝ ብለው ሲሉት ሐሳን ኢብኑ ሳቢት ምን አለ? እንደዚህ አይደለም ያ ረሱላህ አሱሉከ ከማ ቱሰሉ ሸዒሩ ሚነል ዐጂን አለ። ቁረይሾችን መስደብ እሳደባለሁ፣ ነገር ግን እርሶን አንድ የፀጉር ዘለላ ሊጥ ውስጥ ቡኮ ውስጥ ገብታ ተስባ እንደምትወጣው እርሶንም ስቢያወጣውታለሁ፣ ከዛ የተቀሩትን ልመልስላቸው ልስደባቸው አላቸው። በዚህ ጊዜ እንዳሻሉት ነብዩ አለይሂ ሰላቱ ወሰላም። ይህ ሰው ለኢስላም ዲፋ ሲያደርግ የነበረው ምንድነው? በሽዕር ነው፣ በግጥሙ ነው። ስለዚህ እያንዳንዳችን የተሰጠን ነገር አለ። ለኢስላም መስራት እንችላለን። ለኢስላም ማበርከት የምንችለው ነገር ስላለ ሁላችንም ለኢስላም የምንሰራው ነገር በእጃችን አለና ይህንን ካውንስል ተጠቅመን በዚህ በካውንስሉ በሚሰጠን አቅጣጫ መንገድ ለኢስላም የሆነን ነገር ሰርተን የሆነን አሻራ እዚህ ዱንያ ላይ አሳርፈን አበርክተን መሄድ ነው የሚኖርብን። ሰሃቦች ብዙ ጊዜ ስማቸው ሲነሳ ምን ለምንለው ረዲየላሁ ዐንሁም አላህ ስራቸውን ይደልላቸው። ለምን? ሰርተው የሄዱት ነገር ስላለ። ስማቸው ሲጠራ አላህ ስራቸውን እንዲወድላቸው አላህ እዝነት እንዲያደርግላቸው እንመኝላቸዋለን። እኔስ እናንተስ ነገ ወደ አኺራ ብንሄድ
ሰው የሰራነውን ስራ አይቶ ይህን ስራ የሰራው እኮ ከሌ ነው አላህ ይዘንለት የምንባልበትን ስራ በዚህ በካውንስሉ አማካኝነት አሳርፈን አሻራችንን አስቀምጠን ልንሄድ ይገባል። ስለዚህ ዛሬ የአባልነት ምዝገባን ተመዝገቡ ተብላችኋል። ይህንን ተግባራዊ አድርጋችሁ ከዚህ በኋላ ለሚመጣው ትዕዛዛቶች ደግሞ ያው የኢስላም ትዕዛዝ ነው፣ ለኢስላም ስሉ እየተባላችሁ ነው። ስለዚህ የቀረበውን ማዕድ ተቋድሳችሁ አኺራችንን አሳምረን ቆንጆ አድርገን ከጌታችን ከአላህ Subhanahu Wa Ta'ala ጋር ልንገናኝ ይገባል። አላህ ሰምቶ የሚጠቀም አላህ ያድርገን። ሸባብነታችንን ወጣትነታችንን የምንጠቀምበት ሰው አላህ Subhanahu Wa Ta'ala ያድርገን። ወጀዛኩሙላሁ ኸይር ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። يا قناة البركة نور الهدى فيك علم يسقي القلوب صدى تنشرين الخير في كل الدنا وتضيئين الطريق لمن اهتدى يا منار العلم يا درب الرشاد قناة البركة فخر لنا.